በሚድሮክ ኢንቨስትመንት ግሩፕ የኮንስትራክሽን እና ሪል ስቴት ዘርፍ ስር ለሚገኙ ድርጅቶች ዓለም አቀፍ የፕሮጀክት ማኔጅመንት ፕሮፌሽናል ቅድመ ሰርቲፊኬሽን ስልጠና ተሰጠ። በሚድሮክ ኢንቨስትመንት ግሩፕ የኮንስትራክሽን እና ሪል ስቴት ዘርፍ ስር በሚገኙ ድርጅቶች የሚሰሩ የፕሮጀክት አመራሮችና ባለሙያዎች ዓለም አቀፍ የፕሮጀክት ማኔጅመንት ሰርቲፊኬሽን ለመውሰድ የሚያዘጋጅ የቅድመ ሰርቲፊኬሽን ስልጠና ወስደዋል። የኮንስትራክሽን እና ሪል ስቴት ዘርፍ ከኮንስትራክሽን ማኔጅመንት ኢንስቲትዩት ጋር በመተባበር በድርጅቶች ውስጥ ለሚሰሩ አመራሮችና ባለሙያዎች ለ6 ቀናት ሲሰጥ የቆየውን የመጀመሪያ ዙር ስልጠና በተሳካ ሁኔታ አጠናቋል። ተሳታፊዎቹም ለ6 ቀናት የተሰጠውን የቅድመ ሰርቲፊኬሽን ስልጠና በማጠናቀቃቸው የስልጠና ማጠናቀቂያ ማረጋገጫ ሰርቲፊኬት ከኮንስትራክሽን ማኔጅመንት ኢንስቲትዩት ተቀብለዋል። ይህ ሰርቲፊኬሽን የፕሮጀክት አመራር እውቀት፣ ክህሎትና ልምድን በዓለም አቀፍ ደረጃ የሚያረጋግጥ የሙያ ማረጋገጫ ሲሆን ሰልጣኞቹ የሰርቲፊኬሽን መስፈርቶችን በማሟላትና የሚሰጠውን ፈተና በማለፍ ዓለም አቀፍ የሙያ ማረጋገጫቸውን ለማግኘት ይችላሉ። ስልጠናው የፕሮጀክት አመራሮችና ባለሙያዎች ፕሮጀክቶችን በተሻለ እውቀት፣ በዘመናዊ የፕሮጀክት አመራር መርሆችና በዓለም አቀፍ መልካም ተሞክሮች መሰረት እንዲመሩ አቅማቸውን ለማጎልበት ያለመ ነው። ይህም ፕሮጀክቶችን በታቀደው ጊዜ፣ በጀት፣ የስራ ወሰንና ጥራት ለማጠናቀቅ፣ ስጋቶችን በአግባቡ ለመቆጣጠር፣ ሀብትን በብቃት ለመጠቀምና የፕሮጀክት ውጤታማነት ለማሳደግ ጉልህ አስተዋጽኦ ይኖረዋል። የኮንስትራክሽን ዘርፍ በሚድሮክ ኢንቨስትመንት ግሩፕ አዳዲስ ቴክኖሎጂዎችን በማስተዋወቅ በኢትዮጵያ የግንባታ እድገት ውስጥ ትልቅ ድርሻውን ተወጥቷል። በተለይም በሪል ስቴት ልማት፣ በህንፃ፣ በስቴዲየም ግንባታ፣ በኮንክሪትና አስፋልት፣ በጠጠር ምርት እንዲሁም በዲዛይንና ኢንጂነሪንግ ማማከር ስራዎች ላይ በመሳተፍ በኢትዮጵያ የዘመናዊ ግንባታ ሂደት ውስጥ የቀዳሚነት ሚናን በመጫወት ላይ ይገኛል። ሚድሮክ ኢንቨስትመንት ግሩፕ በማኑፋክቸሪንግ፣ በኮንስትራክሽንና ሪል ስቴት፣ በግብርና፣ በማዕድን፣ በንግድና በሆስፒታሊቲ ዘርፎች በመሰማራት ከ80 ሺህ በላይ ለሚሆኑ ዜጎች የስራ ዕድል መፍጠር የቻለ ግዙፍ ተቋም ነው። ሚድሮክ ኢንቨስትመንት ግሩፕ የሀገር ሀብት።